ቂም የሚይዝ ሰው ግመል ነው እንጂ ክርስቲያን አይባልም። ግመል ስንት ዓመት ነው ቂም የምትይዘው? 7 ዓመት ቂም ትይዛለች። 7 ዓመት። አንድ ቀን የመታትን ጎድጓዳ ስፍራ ስታገኝ እንደው ልቡን ብላ ነው የምትጥለው። በ7 ዓመቱ እኮ ነው። ይገርማቸዋል እኮ አፍርጣ ትጥለዋለች አድብታ ማለት ነው። ቂመኛ ሰው ግመል ነው። ቂም አንዳንድ ጊዜ ደግሞ ምን የሚል ወግ አምጥቷል። አሁን የዚህ ዘመን ሰው አዘምኖት ኃጢአትን እያዘመን ነው አይደል? በደንብ ምን ይላል? እኔ እኮ ቂም አልያዝኩም፣ እኔ ቂም ምናምን አልያዝኩም ያው እንላለን። እና ምንድነው ያዝከው ታዲያ? እኔ እኮ ቂም ይዤ ምናምን አይደለም። እና ምንድነው ሲባል ያው በቃ እንግዲህ አብረን መኖር ካቃተን ያው ራቅ ብለን እንቀጥል ነው እንጂ እኔ ቂም አልያዝኩም እንላለን። እሱ እኮ ነው ቂም ማለት። ቂም ማለት ምንድነው መሰላችሁ? ቂም ማለት መቀየም ማለት ነው። መቀየም ማለት ምንድነው? መቀየም ማለት የሰውየው ስም ሲነሳ የሚረብሸን ነገር ወይም ሴትም ከሆነች እንደዛው ስሙ ሲጠራ የዚያ ሰው የሆነ ነገር በሙሉ ባለበት መድረስ አለመፈለግ፣ ውስጣችን መንገሽገሽ፣ ሌላ ሰው እንኳን ሲያነሳው ውስጣችን ርር ማለት፣ እንደሱ ማለት ቂም ይባላል።